ትንሽ ብቻ ቪዲዮ ላይ ኮፒ ሊንክ ሪፖስት ብታደርጉትኝ ለብዙዎች መድረስ ድጋፍም እንዲደረግላችሁ ድምጽ መሆን እንችላለን። በጋሞ በርካታ ወገኖቻችን እያረፉ አፈር ተጭኗቸው እየሞቱ እንደሆነ ታውቃላችሁ። አሁን ያሉበትን ወቅታዊ ሁኔታ እዛ አካባቢ ከምናውቀው ከወንድማችን ኮኔ እንደዚህ ላሰማችሁ። ኮኔዬ እንደምን አለ? እግዚአብሔር ይመስገን። መምህር ማቲ ደህና ነው? እግዚአብሔር ይመስገን አለን። በጣም ያሳዝናል። እስቲ አሁን ያለበትን ሁኔታ ልትነግረኝ ትችላለህ? ኮኔ ትንሽ ስፍራው ላይ በጣም ከፍተኛ የሆነ የሞት እና ማህበራዊ ምስቅልቅል ነው እየተከሰተ ያለው። ኦልሞስት አሁንም የአካባቢው ገበሬዎች አስክሬን እየለቀሙ ነው። ከጭቃ ውስጥ ከናዳ ውስጥ አስክሬን እየለቀሙ ነው። ከ500 በላይ የሆኑ አባወራዎች ኦልሞስት ከስፍራው ተፈናቅለዋል፣ ወጥተዋል። እንዲሁም ሌሎችም ድንገተኛ አሁንም የመሬት መንሸራተት አደጋ ይከሰታል ተብሎ በሚታሰብበት አይነት አካባቢ ስለሆነ አሁንም ስቲል ያለው በፍርሃት ነው። በቃ አስክሬን ለቀማው ራሱ በፍርሃት ነው። የተወሰነ ደግሞ ለተፈናቀሉ ነዋሪዎችና እዛው አካባቢ ላሉ ዜጎቻችን መለስተኛ ድጋፍ የማድረግ እንቅስቃሴው እየተጀመረ ነው። አሁን ያለበት ሁኔታ በዚህ ነው። ምን ያህል ሰው እንደሞተ የተጎዳው ሰው ነው ይታወቃል? ኩኔ ቀይ መስቀል የዛሬ 2 ቀን ቀይ መስቀል የደቡብ ኢትዮጵያ ቅርንጫፍ ቀይ መስቀል በራሱ ገጽ ያሳወቀው 99 ነው። እንግዲህ 2 ቀን ደግሞ የተለቀመ አስክሬን አለ። ኦሎምፒክ ከ120 በላይ ይሄዳል። ከተለቀመው አስክሬን በላይ ግን አሁንም ግራ የሚያጋባው ህዝቡን እዛው አፈር ውስጥ ያሉ ሰዎች ናቸውና እግዚአብሔር ይሆነን ነው የሚባለው። በጣም ብዙ ሰው እልቂት ያስተናገደበት አደጋ ነው ያለው። አሁን የሚያስፈልገው ግን ምንድነው ማድረግ የሚገባው? አሁን ላይ ያው ማድረግ የሚገባው ለተፈናቀሉትና እኚህ ለተጎጂ ቤተሰቦች የሚሆን ጊዜያዊ መጠለያ፣ ጊዜያዊ የዕለት ደራሽ ምግብ እንዲህ ሌሎች የሕክምና ቁሳቁሶች ናቸው የሚያስፈልጉት። በእግዚአብሔር መልካም ፍቃድ በተወሰነ መልኩ ድጋፉ አሁን በልዩ ተቋማት የዞን መንግስታት እና ድርጅቶች እየተደረገ ነው። እግዚአብሔር ይመስገን።